ዳሎል የሰይጣን ወጥመድ ወይስ የፈጣሪ ቤተ ሙከራ? በምድር ላይ ያለ የሌላ ፕላኔት ሚስጥር። አሁን አይኖን ይጨፍኑ። የሚለባለብ ንፋስ ፊትዎን ሲገርፎት፣ የሚተነፍሱት አየር ደግሞ እንደ እሳት ሳምባውን ሲያቃጥለው ይሰማዎት። ሽታው የሰርፈር ነው፣ ልክ እንደሚፈላ ባሩድ። እንኳን ደህና መጡ ወደ ሰይጣን ወጥመድ ወይስ የፈጣሪ ቤተ ሙከራ ልበለው። እዚህ ቦታ ላይ ምድር ሕግ የላትም። እዚህ ቦታ ላይ ምድር ትንፋሿን እሳት አድርጋ ትተፋለች። እግሮን ሊያቆሙበት የማይችሉበት፣ አይንዎ እስከሚጠግብ ድረስ በቀለማት የሚታለሉበት ምድራዊ የማይመስል ስፍራ ሳይንቲስቶች ገሃነም በምድር ላይ ይሉታል። ነገር ግን ይህ ገሃነም ለምን የዓለም ትኩረት ሆነ? ለምንድነው ሰብአዊ ፍጡር ነፍሱን ይዞ በዚህ በረሃ ውስጥ የሚሾልከው? መልሱ ከምድር በላይ በጠፈር ነው። ካለፈው የታሪክ አምድ ጀርባ ተደብቋል። ይህ ዳሎል ነው። አላህ ምድርን ሲፈጥር ጥበቡን የጨረሰበት ወይንስ ተፈጥሮ ተቆጥታ የተፋችው ምስጢራዊ ስፍራ? አሁን ወደዛ ምስጢራዊ የኢትዮጵያ ጥልቅ የበረሃ ታሪክ እንውሰዳችሁ። የጂኦሎጂ ምስጢር። መሬት ለምን ይፈላል? ዳሎል ለምን እንደዚህ ሆነ ብለው መጠየቁ አይቀርም። ይህ ቦታ ከባህር ጠለል በታች 125 ሜትር ዝቅ ብሎ የሚገኝ የምድር ቆዳ ቀጭን የሆነበት ስፍራ ነው። ምስጢሩ ከመሬት በታች 2 ኪሎ ሜትር ርቀት ላይ የሚገኘው የሚፈላው ማግማ ወይም የቀለጠ ድንጋይ ነው። ይህ እሳት ከመሬት በታች ያለው ውሃ ያፈለዋል። የፈላው ውሃ ደግሞ ከመሬት በታች ያለውን ጨው ወይም ሰልፈር ማዕድናት በከፍተኛ ግፊት እየበረበረ ወደ ላይ ይዞ ይመጣል። ውሃው አየር ሲነካው ወዲያውኑ ይተናል። የቀረው ጨውና ማዕድን ደግሞ እነዚህን ድንቅ ቀለማት ይፈጥራል። ቢጫው ቀለም ሰልፈር ሲሆን፣ አረንጓዴው ደግሞ የፖታሽ ክምችት ነው። ቀዩ ደግሞ በከፍተኛ መጠን ያለው የብረት ኦክሳይድ ውጤት ነው። ይህ በምድር ላይ ብቻም ሳይሆን በጠቅላላው የፀሐይ ስርዓት ውስጥ እጅግ ብርቅዬ ሂደት ነው። እዚህ ጋር ተፈጥሮ በቀጥታ ስርጭት ስዕል ስትስል እያዩ እንደሆነ ይቁጠሩ። ዳሎል የሚለዋወጥ ስዕል ነው። ዛሬ ያዩት ቀይ ኩሬ ነገ ወደ ቢጫነት ሊቀየር ይችላል። ይህ በምድር ላይ ያለ የማይቆም የኬሚስትሪ ጦርነት ነው። የናሳ ምስጢርና የማርስ ግንኙነት። ናሳ እና የአውሮፓ ጠፈር ምርምር ድርጅቶች ይህንን ገሃነም የሚመስል ስፍራ ቤተ ሙከራ አድርገው የመረጡት ለምን ነው? ማርስን ይመስላል። በማርስ ፕላኔት ላይ ያሉ የጨው ክምችቶችና የሰልፈር ምንጮች ከዳሎል ጋር 90% ይመሳሰላሉ። ጠፈር ተመራማሪዎች ወደ ማርስ ከመሄዳቸው በፊት እዚህ ዳሎል ላይ ልምምድ ያደርጋሉ። በምድር ላይ ሆነው ሌላ ፕላኔት የሚጎበኙበት እዚህ ነው። በዚህ ገሃነም በሚመስል አሲድ ውስጥ ሳይንቲስቶች የሕይወት ምስጢር አግኝተዋል። ፖሊ ኤክስትሪም የተባሉ ጥቃቅን ሕይወት ያላቸው ፍጥረታት እዚህ በሚፈላ አሲድ ውስጥ ተገኝተዋል። ይህ ግኝት ዓለምን አስደንግጧል። ለእኛ ሞት የሆነው አጥንትን የሚያቀልጠው ስፍራ ለእነዚህ ፍጥረታት ቤታቸው ነው። ይህ ማለት ምን እንደሆነ ያውቃሉ? ሕይወት በማንኛውም ሁኔታ ውስጥ መፈጠር እንደምትችል ትልቅ ማረጋገጫ ነው። ናሳ ይህንን ቦታ የሚያጠናው ዳሎል ላይ መኖር ከተቻለ ማርስ ፕላኔት ላይም ሕይወት ይኖራል ብለው ስላመኑ ነው። ዳሎል የሰይጣን ወጥመድ ሳይሆን የሕይወት ጥንካሬ የምናይበት የፈጣሪ ትልቅ መስኮት ነው። የድንጋይ ግጭት የሚመስል ምትና የነፋስ ጩኸት። ወደ ዳሎል መሃል ስንገባ እንደ ጥንታዊ ቤተ መንግሥት የቆሙ ግዙፍ የጨው ሐውልቶች ታያላችሁ።
እነዚህ ሐውልቶች በሰው እጅ የተጠረቡ ይመስላሉ፣ ግን አይደሉም። ሳይንሳዊ ስሙ ዳፕሪስም ይባላል። ከመሬት በታች ያለው ኃይለኛ ግፊት ጨውን እንደ ሊጥ ወደ ላይኛው ይገፋዋል። ንፋስ፣ ዝናብ ደግሞ እንደ መዶሻ ሆነው ድንጋዩን ይቀርጹታል። እነዚህ ግንቦች በየሰከንዱ ቅርጻቸውን ይቀያይራሉ። ቁመታቸው እስከ 40 ሜትር የሚደርሱበት እነዚህ የጨው ካንዮኖች ለሺህ ዘመናት ምስጢር ይዘው ዝም ብለዋል። እዚህ ቦታ ላይ ቆመው ወደ ሰማይ ሲመለከቱ ምድር ሳይሆን ሌላ ዓለም እየጎበኙ እንደሆነ ይሰማዎታል። ሰዓቱ የቆመ ይመስላል። እያንዳንዱ መስመር፣ እያንዳንዱ ስንጥቅ በንፋስ የተጻፈ የታሪክ መጽሐፍ ነው። ይህ ስፍራ የፈጣሪ ጥበብ ወሰን የሌለው መሆኑን የሚያሳይ በምድር ላይ ያለ የሰማይ አካል ምስጢር ነው። 1920ዎቹ ዳሎል የምትባል የጣሊያን የጨው ማውጫ ከተማ እዚህ በረሃ ላይ ነበረች። በመቶዎች የሚቆጠሩ ሰራተኞች እዚህ አስቸጋሪ በረሃ ውስጥ ቤት ሰርተው ይኖሩ ነበር። ዛሬ ግን ያቺ ከተማ የለችም። የዳሎል አየር እጅግ አሲዳማ በመሆኑ ማንኛውንም ብረት በሳምንታት ውስጥ ይበላዋል። ሞተሮች ይቆማሉ፣ ጎማዎች ይቀልጣሉ፣ ቤቶች በጨውና በሰልፈር ተበልተው ጠፍተዋል። ዛሬ የምታዩዋቸው ዝገው የቀሩት መኪናዎችና የባቡር ሐዲዶች ዳሎል የሰው ልጅ ስልጣኔ እንዴት በቀላሉ እንደሚያሸንፍ ትልቅ ምስጢር ናቸው። ተፈጥሮ እዚህ ጋር ቆማ ሰው ሆይ ከዚህ በላይ አትልፋ የምትል ትመስላለች። ይህ በሰልፈርና በጨው ተበልታ የጠፋችው ከተማ የዳሎልን ኃያልነት በዝምታ ትናገራለች። ብረት እንኳን መቆም ባቃተው ስፍራ የሰው ልጅ ትዕግስቱ ግን ዛሬም ድረስ ይፈተናል። ይህ ገሃነም ግን ለአፋር ሕዝብ ቤታቸው ነው። አንድ ተራ ሰው በ10 ደቂቃ ውስጥ በሙቀት ተዝለፍልፎ በሚወድቅበት ስፍራ የአፋር ጨው ቆፋሪዎች በቀን 12 ሰዓት ይሰራሉ። በባዶ እግራቸው በሚለበልበው ጨው ላይ ይቆማሉ። የገመድና የድንጋይ መዶሻ ብቻ በመጠቀም ነጭ ወርቅ ያወጣሉ። ይህ ታላቅ የሰው ልጅ ጽናት የሚታይበት፣ ሕይወት በሞት አፋፍ ላይ የምታሸንፍበት ብቸኛው ስፍራ ዳሎል ነው። በሺዎች የሚቆጠሩ ግመሎች በዚህ የሚለባለብ ሙቀት ውስጥ ሲጓዙ ሲታዩ የሰው ልጅ ከበረሃው ጋር ያደረገውን የሺህ ዘመን ትግል ትረዳላችሁ። የዳሎልን ምስጢር ከሳይንቲስቱ በላይ የሚያውቀው የአፋር ጨው ቆፋሪ ነው። እያንዳንዱ የድንጋይ ንዝረት፣ እያንዳንዱ የንፋስ ሽውታ ይረዱታል። ለእነሱ ዳሎል የገቢ ምንጫቸው፣ ቤታቸውና ክብራቸው ነው። ይህ የበረሃ ምስጢር ለሚወዱት ብቻ ነው የሚገለጸው። ዳሎል የሰይጣን ወጥመድ ወይስ የፈጣሪ ቤተ ሙከራ? መልሱ በእርስዎ እይታ ውስጥ ነው። እዚህ ቦታ ላይ ሰዓታት እንደ ደቂቃ ይፈሳሉ። ምድርን ሳይሆን ሌላ ዓለም የጎበኙ ያህል ይሰማዎታል። በሐሳብ እየተመሰጡ ይህን ታሪክ ስትሰሙ የኢትዮጵያ ታላቅነትና የምድር ምስጢር በነፍሶ ውስጥ ዘልቆ እንደገባ አምናለሁ። እግሮን በሐሳብ እዛ በረሃ ላይ አሳርፉት። እውቀቱ ይለብልባችሁ፣ ውበቱ ያስደንግጣችሁ። ዳሎል የጥበብ ፍጻሜ ነው። ሰምተውት የማይጠግቡት፣ አይተውት የማይጨርሱት ድንቅ ሥራ። በዚህ ምስጢራዊ ታሪክ ውስጥ አብራችሁኝ ስለነበራችሁ አመሰግናለሁ። ሌላ ትንፋሽን በሚያስቆርጥ የታሪክ ክፍል እንገናኛለን። ቻናሉን ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ።